ሰላም ሰላም እንዴት አላችሁ? እግዚአብሔር ተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። ታኅሳስ 14 2018 ማክሰኞ ነው። በዛሬው ዕለት ደግሞ በጋምቤላ እንግዲህ በዚህ ሰሞን ምን አይነት ችግር እንደፈጠረ እያያችሁት ነው። ይሄ ደግሞ ያገዛዙ ፍላጎት ነው። ባለፈው ሳምንት ጀነራል አበባው ታደሰ ኢታማዦር ሹሙ ማለት ነው ለጉብኝት በሚል ሂዶ ሂሳብ ሰርቶ መጣ። እንዴት ባደርግ ነው በጋምቤላ ላይ የሚተራመስ የሚለውን የራከው ብርሃኑ ጁላና አብይ አህመድ ነው። ሂደህ የሆነ ነገር ሰርተና ተባለ። እነ ብርሃኑ ጁላ እነ ማመር ተሰማ እዛ ሄዱም፣ ምክንያቱም ኦሮሞ ናቸው። ኦሮሞ ደግሞ ጋምቤላን መጠቅለል ይፈልጋል። ስለዚህ እነ ሽመልስ አብዲሳ እና እነ በቃ ኦሮሞኛ ተናጋሪዎች እና አባዱላ ከሄዱ ሰው ይነቃል። ስለዚህ አንተ አማራ ነህ ወይም አገው ነህ ሄድና እርስ በርሱ የሚጋጩበትን ሲስተም ፈጥረና ተባለ። አበባው ሄዶ ሲስተም ፈጠረ። ከመሀልም የክልሉ የፖሊስ አዛዥ ተገደለ። ከዛ በኋላ አኝዋክና አንደኛው ብሔረሰብ ጠፋብኝ፣ ይቅርታ አድርጉልኝ። ዞሮ ጋምቤላ ውስጥ ወደ 4 ይመስሉኛል ባልሰሳት፣ እንድታረሙኝ እፈልጋለሁኝ። ብቻ በርከት ያሉ ብሔረሰቦች እንዳሉ ነው የሚነገረውና የማውቀው። ከዛ በኋላ እርስ በርስ ውጊያ ተጀመረ ማለት ነው። ውጊያ ተጀመረ። ወደ 260 አካባቢ እስካሁን ድረስ ንጹሃን ዜጎች ተገለዋል። ከዛ አብይ ደግሞ የደቡብ ሱዳንን አማጽያን ግባ አለና አስገባ። ቀዝቀዝ ሲል እነዛ ሄደው አንዱን ይገላሉ። እንግዲህ ጋምቤላ ምን እየተሰራ እንደሆነ ታውቃላችሁ ማለት ነው። እና እኔ አሁንም ማውራት የፈለኩት የጋምቤላ የክልል ወጣቶች እጅግ በጣም በሚያስገርም ሁኔታና እጅግ በጣም በፈጣን አደረጃጀት ተደራጅተው በጋምቤላ አንድነት ለጋምቤላ የትጥቅ ትግል እና ጥበቃ አደረጃጀት በሚል ተደራጅተው አገዛዙን ለመፋለም ጫካ ገብተዋል። በቃ ይሄ ነው። አፋር ገብቷል። እየተዋጋ ነው ካገዛዙ ጋር። በወሎ በኩል ያሉት በቤተ አማራ ባሉት ፋኖቻችን በኩል ስራ እየሰሩ ነው። ስለዚህ ጋምቤላም በአሁኑ ሰዓት ታጥቀው ወጣቶች አገዛዙን ለመዋጋት ጫካ ውስጥ ገብተዋል ማለት ነው። እና ስለዚህ የድርጅታቸው መጠሪያ ስም በጋምቤላ አንድነት ለጋምቤላ የትጥቅ ትግል እና ጥበቃ አደረጃጀት በሚል ተዋቅረው ወገባቸውን ጠበቅ አድርገው ጫካ ገብተው እየተፋለሙት ነው ማለት ነው። እየተፋለሙት ነው ማለት ነው። በቃ ብልጽግናን ካልጣል ነው ሌላ ምንም አማራጭ የለንም። እንግዲህ እያያችሁት ነው። ብሔር ከብሔር እንዲጋጭ በራሱ ጊዜ እቅድና ፕላን አውጥቶ የሚያጣላ መንግስት እንዴት ነው መንግስት ተብሎ የሚቀበለው? በቃ እሱ በዛ እንዲለኩሳል። እሱ ስልጣኑ ነው ማራዘም ያለበት። ምን አገባው? የሱ ልጆች አይሞቱ፣ የሱ ቤተሰቦች አይሞቱ። እሱ አንዱ ካንዱ ሲጋጭለት እሱ ስልጣኑን ማራዘም ነው የሚፈልግ። ስለዚህ የጋምቤላ ወንድሞቻችን እጅግ በጣም ደስ የሚል ቦታ ነው። ትጥቅ ነው የጀመራችሁት። ስለዚህ ነገ ከእናንተ ጋር የማንሰራበት ምንም አይነት ምክንያት የለም። በዓላማ ምንም ነገር ልዩነት የለም። ዓላማችን ይህን መንግስት መጣል። ስለዚህ አሁን ብልጽግና ነገ ይጮሃል፣ እንዲህ አድርጎ ከነከሌ ጋር ተደራጅቶ እሰይ አንተ ከካ እሰይ። ስለዚህ ጋምቤላዎች ጥሩ ነው ያደረጋችሁ። በርቱ። እንዋጋለን፣ አብረን እንዋጋና ይህንን አራጅ መንግስት፣ ይህን ጡት ቆራጭ መንግስት እንጥለዋለን። በቃ የትም ስለማይደረስ ማለት ነው። አመሰግናለሁ። ብልጽግና በቃ አፈሳ ጀምሯል። ህዝቡም ነቅቶበታል። ወጣቱም ሊጠጋው አልቻለም። በቃ አሁን በግድ ይህን ወጣት እያሯሯጠ ወደ አማራ እያስገባው ነው። የአማራ ፋኖ ደግሞ ያው ግዴታ ሞት ባይ ተጋዳይ ስለሆነ በእነዚህ ህፃናት ላይ ያው እርምጃ ይወስዳል ማለት ነው፣ እጃቸውን ካልሰጡ። እስኪ አንድ የ17 ዓመት ወጣት እንዴት እንደመጣና ምን እንደሚል ሰምተነው እንመለሳለን። ይሄ ነው እንግዲህ የብልጽግና አቋም በአሁኑ ሰዓት። ዝነኛው ፋኖ ግራ አጋብቶታል። እንግዲህ ሀገር እንጠብቃለን፣ ወንዝ እናስከብራለን፣ ቀይ ባህር እናመጣለን፣ እኛ አንበሶች ነን፣ የአማራን ህዝብ በ15 ቀን ትጥቅ እናስፈታለን እያሉ እነ ብርሃኑ ጁላና እነ ማመር ተሰማ ፉከራቸው እዚህ ድረስ ነው። እኔ አሁን መናገር የምፈልገው ወጣቶች ነው። ወጣቶች በቃ ከተማ ውስጥ ያላችሁ በተለይ ውጡና ታገሉ፣ በየትም ቦታ ማለት ነው። በአሁኑ ሰዓት ፋኖ
በየክልሉ ፋኖ አለ። በአደረጃጀት ላይ ያሉም አሉ፣ ገና እየተደራጁም ያሉ አሉ። ለምሳሌ በአፋር አንድ ትጥቅ ትግል የጀመረ ትልቅ ድርጅት አለ። ጋምቤላም ከሰሞኑ ችግር አንጻር ተገንዝበው የትጥቅ ትግል ጀምረዋል። ደቡብ ውስጥም አሉ። እንደዚህ እያለ በየአካባቢው የትጥቅ ትግል ጀምረዋል። ስለዚህ የአማራ ፋኖ የያዘው ፕሮግራም ለሰፊው ህዝብ ተቀባይነት አግኝቷል። ብልጽግና እንዳያችሁት ነው እንግዲህ ከየመንገዱ እያፈሰ ህጻናትን ከየትምህርት ቤቱ እየወሰደ እንዴት የሚያደርጋቸው። ለዚህ ነው እኛ እየተከራከርን ያለ ነው። እነ መሐመድ ተሰማ እነ ቀንዳውጣ የሚመልሱትን ጥያቄ ትተው ሌላ ጥያቄ ያቀርባሉ። እዛ ተወልተው ጊዜ ከሚያሳልፉ በቀጥታ የአማራን ህዝብ ጥያቄ ቢጠይቁ ይሄን ያክል አይሰቃዩም ነበር። አሁንም መንገዱ ሰፊ ነው። ስለዚህ ሸምግሉ ቀባጥሶስ ምናምን ከሚሉ ዝም ብሎ የአማራን ጥያቄ ቢጠይቁ እዚህም አይደረስም። ማንም ሽማግሌ መላክ አያስፈልግም። ስለዚህ የአማራን ጥያቄ መመለስ መቻል ነው ወሳኙ የአማራን ጥያቄ መልሶ ወደ ሰላም የሚመጣ እንደዛ ነው እንጂ ታቦት አመጣህ፣ የታቦት ጥላ ለበስክ፣ እስላም ላክ፣ ሼክ ላክ፣ ቄስ ላክ፣ ክርስቲያን ላክ የአማራ ፋኖ አይሰማህም። ሰላም እንዲወርድ ከተፈለክ ዝም ብለህ ያለምንም ጭቅጭቅ ያለምንም ድርድር የሰፊው የአማራን ህዝብ ጥያቄ መመለስ ነው የሚያስፈልገው። በቃ አንተ ስልጣን ላይ ሆን የሰፊ የአማራውን ህዝብ ጥያቄ መልስ። ከዚህ ውጭ አንተ ወረዳ ውስጥ መጥተህ ስለወያየህ ማይክ ይዘህ ስለጮህ ጽንፈኛው ስላልክ ምናምን ስላልክ የሚሰማ የለም እና ህፃናትን እያስገደድክ ወደ ጦርነት አትማግዳቸው። ባዴ መስፍን ደምሴ እኔ ከሞት ተርፌያለሁኝ እና እህቴ ሚሚ እኔም ተርፌያለሁ። ምንም አልሆንኩም። እግዚአብሔር ካለ እመጣለሁ፣ አታስቡ፣ ምንም አልሆንኩም። ጓደኞቼ እነ ጫላ አጀባ እነ ዱሪያ ልይ ምንም በቃ ካሁን በኋላ መከላከያ ምናምን ብላችሁ እንዳገቡ፣ መከላከያ መጥፎ ነው፣ እዛው ቁጭ ብላችሁ ያገኛችሁ ስሩና ብሉ፣ እኔ እመጣለሁ። እኔ አሸናፊ መስፍን ደምሴ እባላለሁ። ከሀረር ነው የመጣሁት፣ ሀረር ከተማ ሸንኮር። እድሜ 17። ትምህርት ቤት ተጠራንና ትምህርት ቤት እየተማርን ከሰዓት ስብሰባ አለ ብለን ከዛ እዛ ተሰበሰብን። እዛ ከተሰበሰብን በኋላ ከዛ ሰብስበው መከላከያ መሆን የሚፈልግ ብሎ በፍላጎት በእጅ አውጡ ተብሎ እጅ አውጥተው በፍላጎት የሚሄዱም በፍላጎት ሄዱ። ከዛ እናንተ ስለምን አትፈልጉም ሀገሯ ተወራ እንዴት ነው የማትሄዱት ተብለው እምቢ ያሉትም በፍላጎትም የገቡም አሉ። እምቢ ያሉትንም በግድ መኪና ውስጥ አስገብቷቸው ከዛ ይዞን መጡ። አባቴ ራሱ እርሜ ያልደረሰም እሱ ከመሄድ እኔ ልሂድ ብሎ ነበር። አንተ የመንግስት ስራ እያደረክ መሄድ አይሆንም፣ የራስህ ልጅ ትልካለህ ብሎት ከዛ እኔ ላከኝ። አባቴ ራሱ እያለቀሰ ነው ትቼ የመጣሁት። ከዛ እዛ ማሰልጠኛ ገባን፣ 1 ወር ሰለጠንን። ከዛ ገባን። እዚህ እኔ ውጊያ ራሱ እንዳለ አላወኩም ነበር።